የወደቀ ሲጋራ ስላነሳ ብቻ 30,000 ብር የሚከፍል ሀገር የት ነው? ሲጋራ ለጤና ይጎዳል፣ ለብር ግን ይጠቅማል። ይኸው ጋይስ ነው አሁን እቃችን ተቀብለናል፣ ጓንታችን አድርገናል፣ እንትን ይቀረናል። ይሄ ምንድነው የሚባለው? ስም አላውቀውም። ብቻ እንዲህ እናደርጋለን። ብርድ ነው ደግሞ ውጭ። ክብር ለአንገት ደፊ ሰራተኞቻችን። እቺ ሽምቀቅ እናደርጋትና አይ የመረገና ማለት ነው ለማውራት ኢትዮጵያ የተሻለ ስራ ላይ ሙሉ ቀን ተሰርቶ ምናምን ስንት እንደሚከፈል ስትጠይቁ ያመረኝ ነው። ሰብስክራይብ አድርጉ። አሁን ወደ ስራችን እሺ፣ ወደ ስራችን ቶሎ ሰርተን ማለት መመለስ አለብን። ምክንያቱም የምንወጣበት ቦታ አለን። ደግሞ እዚህ ላይ ልነግራችሁ የምፈልገው ነገር ኦርደር የተደረገ እቃ ነበረኝና ስለመጣ ነው። ያው ቮይስ በሌላ ስልክ እንትን ስላደረኩት ነው እንጂ ኦርደሩን መክፈት ሳይኖርብን አይቀርም። ምክንያቱም እቃዎቻችን ማየት አለብን። መጡ ወይ በሰላም ገቡ ወይ እቃዎቻችን። ምክንያቱም አንዳንዴ የሆነ የተበላሽቶ የሚመጣ እቃ ቶሎ ተናገራችሁ ካልመለሳችሁ ከባድ ነው በኋላ ለመመለስ ነው። እዚህ ጋር ፈልጊያት ቦርሳዋን ያት እስቲ እንዴት ነው? አታምርም? ጸድ አይደለችም? ፏያለች። ብቻ እንደዚህ ብዙ ነገር ነበር። ጫማ ምን አበራባች ጫማ ሲያት አንፈር ነገር ነው። ውስጡ ነበር የተመቸኝ። ያው እንደዚህ ነው የምናዘው። ምክንያቱም በአካል መግዛት አይታሰብም፣ በጣም ውድ ነው። ለዚህ ሙሉ ያዘዝኩበትን በአካል ሂጄ ሱቅ ገዛ አንድ ኮምፕሊት ነው የሚሆነው። ጫማም ላይኖረው ይችላል በካልሲ። ያው በጣም ወድ ነው ስዊዘርላንድ ውስጥ ልብስ ምናምን። እዚህ ጋር ደግሞ የፈለኳት ነው የነበረችው ኤክስቴንታሲዮን yo extentación escuche extentación ya ven mío extentación እዚህ ላይ ጋይስ እንዳያችሁት ነው። በቃ እቃው ተቀብያለሁ። እስከበላይ ተመስገለውን አብዛኛው እቃ በሰላም ገብቷል። እዚህ ቴክስት ማድረግ አለብን፣ እንደገባ ማመስገን አለብን፣ ቴንኪው ማለት አለብን። ገባችሁ? ሙሉ እቃውን ገብቷል ምናምን ተቆጥሯል። ቴንኪው ብለን ቴክስታችን ላከን። አሁን ወደ ስራችን ቶሎ መግባት አለብን። እነዚህን እቃ ወደ ታች ወደ ግራውንድ ነው የምናስገባቸው፣ ከአልጋ ስር ማለት ነው። ግራውንዳችን ቶሎ የፈጠነ እንደዚህ ከተት እናደርጋቸውና ወደ ስራችን ባይዘው ይገምቱ። ሴት ሀገር ነው እንደዚህ 30,000 ብር የሚከፍለው። አስባችሁታል? የወደቀ ሲጋራ ስላነሳ ብቻ 30,000 ብር የሚከፍለው ሀገር መግባት በጣም ከባድ ነው፣ አይታሰብም። ሰብስክራይብ ማድረግ እንዳትረሱ እሺ። እነሱ ሲጋራ ያጨሳሉ፣ እኛ እንሰራለን። ሲጋራ ለጤና ይጎዳል፣ ለብር ግን ይጠቅማል። ለኛ ለስራችን አይ የምር ግን ማለት ነው። እንዴ ነው በቃ ስራ ቀለል ብለህ እንዲህ ትሄዳለህ ወደዚህ። እዚህ ያለች አንዷን እንዲህ ትይዛታለህ፣ ማስገባት ነው እዚህ ጋር። ሳይክሏን ጨምራት እንዴ። የምር ግን ያዋጣል እንደዚህ መስራት። የምር እናውራና ያዋጣል። እንደዚህ 15 ደቂቃ ሰርታችሁ ከዛ የሚሰጣችሁ 150 ብር ነው። ያው በኢትዮጵያ ስታስቡት 30,000 ብር ማለት ነው። ኖርማል ነው። ደግሞ እዚህ መጣችሁ ማለት ነው የተሻለ ነገር አይጠበቅም። ዝቅ ብለህ ካልሰራ መቼም ለውጥ የለም። ደግሞ እንደዚህ አሁን ስሰራ ማለት ነው ነገ ውጭ ላይ ወጥቼ ስሰራ ሌላ ስራ፣ ነገ ውጭ ላይ ወጥቼ ሌላ ስራ መስራት ሲጀምር በቃ ማንም ምንም አይመስለኝም ምናምን ነገር አስባችኋል። ምክንያቱም ከታች ነው የምትጀምረው። አንተ ማን ነው እዚህ ቢሮ የጣለው? ና እንሂድ። እዛኛው ጥርጊያ ላይ እንገናኛለን። ወደ አስፋልት ስወጣሽ ቀልድ ነው እኮ በቃ እንደዚህ ብለህ ሰርተህ ከዛ ሰርቻለሁ ተብለህ ስትከፍል
ሰውን በቀልድ ነው የሚያየው። በቃ ድሮስ ልጆች አለ ይተያያለን ማለት ነው። እንደዚህ ማግኔት ስንስብ ጊዜ እንደዚህ አሁን ደግሞ ቺን ይዘን እንደዚህ እንሄዳለን። ኦ ናኒ በቃ ያሳይ ስለሚቻል ብቻ የመከራው ዘመን አለፈ እንደዋዛ አንቺን ተከትዬ አይደለም አንተ ማጥሩኛ ዛሬ ማለት ነው። ንጹህ ነው በቃ ምንም ነገር የለውም። ዝም ብለን መንፋት ነው በዚህ ወረድ ያስወጣን። የምር ግን ማለት ነው እንደዚህ ይሄን ቪዲዮ አይታችሁ ደግሞ የሆነ ጓደኛ ምን አለኝ ይሄን እንደዚህ ሀሳብ ሰራ ነው ስለው ሰው ስደት ልታስወጣ ነው ምናምን አለኝና የምር እንደዛ ብቻ ሳይሆን ጀስት ግን ካሁን በኋላ በዚህ ዩቲዩብ ቻናል የምንገናኘው ጀስት ሪያሊቲ በቃ ሪያሊቲ የራሴን ላይፍ ሼር ሳደርግ ይሄ ትናንት ያለፍኩትን ሼር አድርጌያችኋለሁ። ዛሬ ደግሞ በቃ እንደዚህ ይሄ አካውንቱም ቻናሉም ከኔ ጋር ያድጋል። ነገ እኔም ሳድግ እሱም ያድጋል። አብረን ተያይዘን የተሻለ ቦታ ላይ እንደርሳለን። ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉ። በቀጣይ ደግሞ እንሰራላችሁ የምትፈልጉትን ነገር ንገሩኝ። እስካሁን ድረስ ግን ማለት ነው ማን ነው ኮሜንት የሚገምተው? ሲጋራ ብቻ ስላነሳ የወደቀ ሲጋራ ስላነሳ ብቻ 30,000 ብር የሚከፍል ሀገር የት ነው? ኮሜንት መልሳችሁን እንጠብቃለሁ። ባይዘ ብርድ ስለሆነ ነው እንደዚህ እንትን እምላችሁ። እሺ ወዳችኋለሁ። አማካና ዘይወት የመከራው ዘመን አለፈ እንደዋዛ። የምር ግን ሰው እኮ አያምንም። አሁን እንደዚህ አድርጌ የምር ግን አንተ ራሱ ታምናለህ? ባይዘው በረዶ መጣ። ጃኬት ማርክ ሳይኖርብኝ አይቀርም። አይ በቆሸሸው እጅ ደግሞ ስማ፣ የምር ግን እንደዚህ ሰው ያምናል? አሁን እንደዚህ አድርጌ ቸርች ነው 30,000 ብር የሚከፈለኝ ብል በነገራችን ላይ በቀን አይደለም። እሺ ያው በቀን እንደዚህ 10 ደቂቃ ምናምን ነው የምሰራው። ለቪዲዮ ለራሱ ያጣል ስራው። በወር ምናምን ግን ይከፈለኛል። አሁን ዝም ብለን ካሜራችን አንድ ቦታ እናስቀምጣትና ማለት ነው ከዛ ሰራ አድርገን ደግሞ ከትንሽ ደቂቃ በኋላ መለስባችኋለሁ። እሺ ሰብስክራይብ አድርጉ፣ አሁን ላይክ አድርጉ። ይሄ አካውንት 10,000 መግባት አለበት። እንዛለን 10,000 ሲገባ ግን ነው ይሄ በረዶ አለ። በረዶ እንዴት ነው አሁን እንደዚህ? አሁን ይሄ ቀጣይ አሁን እኮ ቀድሜ ስለጀመርኩት ነው እኮ ችግሩ። ቀድሜ ነው የጀመርኩት ይሄንና ስራ። አሁን በረዶ ሲሆን ግን እንዴት ነው የምሰራው ነው ችግሩ። ነይቺ አንዷን ደግሞ እዚህ አለች። ወይኔ ወይኔ ይጠበቅብኝ ወደ ሌላ ቦታ መሄድ ነው። ስትቸገር ህይወት ፈተና ሲበዛበት ምናምን ሁሌ እግዚአብሔር የሆነ ነገር እያዘጋጀልህ ነው ማለት አይደለም ብሮ። ልትሞትም ትችላለህ። ይቅርታ ይሄንን ስላልኩ እቤት ተዘብዝፈ የሚመጣል ማን ነው? ሰርተህ ጥረህ ግረህ ብላ ነው የሚለው መጽሐፉ። ተስፋህን አሳየው፣ ጥረትህን አሳየው፣ የሆነ ነገር ሰርተህ አሳየው። እሱ 3 እጥፍ ደርቦ ይሰጣል። ምንም ስብከት ምናምን ሲቹዌሽን አይደለም። ከገባ ይግባ። በማይሆን ይሄ ያበሻ ስራ ልፋ ግራ ብላ ስራ ማናት ቦት ትግል ሲያዝኑብኝ ስልክ ላይ ድንሰዋቸው በስራይ ለመሳታት ስነሳ ስራ አትረፍ የመጣው ሸፍተ ችግርን አሳልፍ ተአምር ቢመጣ ከሰዎች አመንትን
አትዘን ራስ በላይ ነፋስ ነው ተረቱም የሚለው ሜጃው ባይታወቅም ማያስገኝ መልካም እንዴት ነው ግን እዚህ ላይ ቪዲዮ አቀራረጽ ነው? ይሄ ደግሞ እኔ ያጸዳሁት ቦታ ነው። ፋብሏላ እነዚህ ጓደኞች ናቸው። ይሄኛው ጀለስ መግባት ስለማይፈልግ እነሱ ሁለቱ አይሰሩም። እነሱ ሀብታም ናቸው፣ አይሰሩም። ካሜራማን ናቸው። ምናምን ሰው ማገዝ በጣም ከባድ ነው። ሰፈራችን ግን ይመስላል። ጓደኞቼ ንበሩልኝ፣ ክበሩልኝ። እሺ ደግሞ የሰፈሯ ትሬን ነች፣ ትሬን ነች። እዛ የምታደርሰን ያው የግል በሏት ይሆናል አንድ ቀን ከፈጣሪ ጋር ሰው በዛ በኩል የቀረች ቦታ አለች። እዛ ጋር እንሄዳለን። እሷን ፏፈሽ አድርገን እንመጣለን። እሺ ድጋሚ ችግሩ እኮ አሁን ምን መሰለህ፣ ትናንት ስለጠረኩት ዛሬ ምንም ብዙም አይኖርም ነው ችግሩ። ገብቶሃል? አንድ ብቻ ነው ያገኘሁት። አሁን ግን ያምናሉ። ግን አንዷን አንስቼ አሁን 30,000 ብር ብከፈል አይመጣም። ዘለሽ አንዷ ያየኋት ስለነች እሷን አንስቻት ልሂድ። ከዚህ በላይ ምንም መስራት አልችልም። የምሬን ነው። ምንም የለም። በቃ ንጹህ ነው። ዝም ብሎ ነው ለስራ በቃ እኔ እንድለምደው የሀገርን ሁኔታ ይሄን በቃ ዝቅ ብለህ መስራት እንድትለምድ ምናምን ነው እንጂ ምንም የሚሰራ ነገር የለም። እሺ በቃ አሁን የምናደርገው ይሄን ሄደን እናስረክባለን። ከዛ የሚሰጠን 1 ወር ምናምን ሰርቻለሁ። 1 ወር 20 ምናምን ቀን ሰርቻለሁ። የ20 ምናምን ቀን ስንት ወር እንደሚመጣ አብረን እናያለን። እስከ ወደ ቤት ሰርቼ ማለት ነው። አሁን ጨርሻለሁ። ወደ ቤት ልሄድ ነው። ከኔ ጋር ሆነ ብርድ ግን ማለት ነው አይቻልም። ጄል ራሱ እንትን ሆነ። ከዛ ፋሚሊ ላቸው አለው። ችግሩ ከዚህ ነበር የጀመረው። እንደዚህ በረዶ በጣም አልቻልኩት ምናምን ነገር ያው መሄድ ነበረብኝ። እዛም ሄጄ እዚህ እንደምታዩት በረዶ እንትን ሲል እዚህ ላይ ላሳያችሁ ነበር እንዴት ሰጥቻቸው እቃው ምናምን እንደምቀበል፣ ግን አልቻልኩም። በጣም በረዶ በቃ ማይነስም ገብቶ ስለነበር እንዴ በቃ አልቻልኩም። ዝም ብዬ ጓደኞቼም እዚህ እያስተበኳቸው ነበር። ወጥቼ አንዴ በቃ ሄዱ እናንተ ግቡ ምናምን ስላቸው እዚህ ላይ ይታያል እንዴት እንደሚሮጡ እነሱ ራሳቸው ሰዎችም ስለነበር ውስጥ በቃ ቶሎ መጨረሻ አልቻልኩም። እነሱ ሮጡ ምናምን እዚህ ላይ ጓደኛች ሲከዳችን። ከዛ ግን እኔ መጣሁ። እዚህ ላይ ማይክ እየሰራ መስሎኝ ነበር፣ ግን ጠፍቶ ነበር። ውሃ ገብቶ ይሄ በረዶ ላይ እንትን ነው። ብቻ እንደምታዩት እጄ ላይ 200 አለ። እሱ 50 ነበር እና አልተቀበልኩት ምናምን። ሁሉም ተቀብያለሁ። ለቪዲዮ ያጋጠመውን ችግር ሰውላችኋለሁ። በቀጣይ እስከምንገናኝ ደህና ሁኑ። እዚህ ላይ ድጋሚ ደግሞ ልነግራችሁ ያሰብኩት ነገር ባይዘው ምን እንደሆነ ታውቃላችሁ። በቃ እዚህ የምትመጡ ሰዎች ዝቅ ብላችሁ መስራት መልመድ አለባችሁ። እሺ